ንጉሳውያንስ ነገ ቅዳሜ 8 ሰዓት ተኩል ላይ ብራያን ምቤሞ ወደ ቀድሞ ክለቡ ወደ ብሬንትፈርድ በሚመለስበት ጨዋታ ላይ ስለሚኖረው የሁለቱ ክለቦች የአሰላለፍ ሁኔታ እንዲሁም ታክቲኮች እንወያያለን። በመጀመሪያም የባለሜዳው የብሬንትፈርድ የአሰላለፍ ሁኔታ እንመለከታለን። ብሬንትፎርዶች ቶማስ ፍራንክን ለቶተንሃም ከሰጡ በኋላ በዚህ የውድድር ዓመት ላይ አመርቂ የሆነ እንቅስቃሴን እያደረጉ ወይም ደግሞ አመርቂ የሆነ አጀማመር እንዳልጀምሩ ይታወቃል እና በዚህ ጨዋታ ላይም ደግሞ አንደርዶግ እንደመሆናቸው መጠን በሜዳቸው እንደመሆኑ መጠንም ደግሞ ማንቸስተር ዩናይትድን ሰርፕራይዝ ማድረግ ይፈልጋሉ ማለት ነው። ሰርፕራይዝ ማድርገው ጨዋታውን አሸንፈው ወይም ደግሞ የሆነ ነጥብ ይዘው ለመውጣት ይፈልጋሉ። ሶ በዚህ ጨዋታ ላይ 5-3-2ን ሲስተም ይጠቀማሉ ተብሎ ነው የሚጠበቀው፣ ወይም ደግሞ 3-5-2 ሲስተምን ይጠቀማሉ ተብሎ ነው የሚጠበቀው። አሰላለፋቸው ስንጀምር እንግዲህ በበረኝነት ላይ ይጀምራል ተብሎ የሚጠበቀው ኬሌሄር ሲሆን ሶስቱ ተከላካዮች ከሱ ፊት የሚሆኑት ሶስቱ ተከላካዮች ደግሞ ፒኖክ፣ ቫንደበርግ እና ካዮዴ ይሆናሉ ማለት ነው። ከነሱ ፊት የሚሆኑት አምስቱ አማካዮች ደግሞ የሚሆኑት ሉዊስ ፖተር፣ ኮሊንስ፣ ዳምስጋርድ እንዲሁም ሄንደርሰን እና ያመሉክ ይሆናሉ ተብሎ ነው የሚጠበቀው ማለት ነው። ከነሱ ፊት የሚገኙት ሁለቱ አጥቂዎች ደግሞ ኬቪን ሻደ እና ቲያጎ ይሆናሉ ተብሎ ነው የሚጠበቀው ማለት ነው። ለብሬንትፈርድ ምርጥ እንቅስቃሴ ማድረግ ከቻለና በዚሁም መቀጠል የሚችል ከሆነ ኪፕሌራቸው ሆኖ ሊወጣ ይችላል። እናም የተጋጣሚ ቡድኖችን ማስጨነቅ ይችላል። እንዲሁም የተጋጣሚ ቡድኖች ላይ ዳሜጅ ማድረስ የሚችላል ተብሎ የሚጠበቀው እና ተጠቃሽ ተጫዋቻቸው ሚኬል ዳምስጋርድ ነው ማለት ነው። ሚኬል ዳምስጋርድ በዚህ ሲዝን ፉልሃም ላይ 1 ጎል ማግባቱ ይታወቃል። እናም ምርጥ እንቅስቃሴም እያደረገ እንደሆነ ይታወቃል። ሚኬል ዳምስጋርድ በብሬንትፈርድ ቤት ውስጥ ምርጥ እንቅስቃሴን ከሚያሳይና ከሚደነቁ ተጫዋቾች ውስጥ የመጀመሪያውን ቅድሚያ የሚይዘው ተጫዋች እንደሆነ ይታወቃል። እናም ነገ በዚህ ጨዋታ ላይ ሚኬል ዳምስጋርድ ምርጥ እንቅስቃሴ ማሳየት የሚችል ከሆነ የብሬንትፈርድ ኪ ፕሌየር ሆኖ መውጣት የሚችልበትና ጨዋታውን ኢንፍሉዌንስ ማድረግ የሚችል ተጫዋች እንደሆነ ይጠበቃል። ይህ ቪዲዮ ትንሽ ረዘም የሚል ስለሆነ ፕሊዝ ኮፒ ሊንክ ማድረጋችሁ እንዳይረሳ። ኮፒ ሊንክ እያደረጋችሁ ተከታተሉ።